አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ መዲወሎ ዩቱብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላ ሰላም ነኝ። እናንተስ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላ ሁሉ ሰላም ኩል ከይር ነው። እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። ሰላማችሁ ብዝት ብዝት ይበልልኝ። አህለን ወሰህለን ብያለሁ ሀባይቦቼ። እንግዲህ ዛሬ ደግሞ ለየት ባለ ቢዛ የዛሬው ወራት እንግዲህ ቢዛ ማሻላ ተባረከላ በጣም ነው የሚጥመው ማለት ነው። ደግሞ ቢገርማችሁ ሶፍት የሆነ ማለት ነው ሶፍት የሆነ እና በጣም የሚጥም ቆንጆ የሆነ ጣዕሙም ሆነ መልኩም ሆነ ማሻላ ተባረከላ በጣም ነው የሚያምረው እላችኋለሁ ውዶችዬ። ይህን ይመስላል እንግዲህ ሙያዬን ማሻላ እያላችሁ አበረታቶኝ እላችኋለሁ ውዶችዬ እላችኋለሁ የኔ ማሮች። በቅንነት ደግሞ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቶኝ እላችኋለሁ ውዶቼ። እና በነገራችን ላይ ቢዛ ወላሂ እኔ አልሐምዱሊላህ ሀቂቀትን እኔ ምግብ እንኳ አይበላሽብኝም። ምግብ ወላሂ ላዚም አይበላሽብኝም። አልሐምዱሊላህ ሰዎችን በደስተኛ ነው የሚበሉት ደስ ብሏቸው አልሐምዱሊላህ እንደዚህ ነው ያኔ አልሐምዱሊላህ። ኩሽና እኔ በፊት ጀምሮ ነው ኩሽና ገና ቋንቋ ታላ ጀምሬ ነው ኩሽና ላይ የምሰራው ማለት ነው። ያኔ ጓደኛ ነበረችኝ ኢንዶኔሲያ ከእሷ ጋር ነው አብዛኛውን እየሰራሁትና አልሐምዱሊላህ ወላሂ እኔ ፊትም ቋንቋ እንጂ ነበር እንጂ ይላሉ ሰዎች ቋንቋ ነው እንጂ ምግብ አይሸግራትም ይላሉ ማለት ነው። እና አልሐምዱሊላህ ምግብ አይበላሽብኝም። ምግብ ያሚንጣ አልሐምዱሊላህ እቃው ባዶ ነው የሚመለሰው ማለት ነው። የእሷ እንደዚህ መንደርም ከሄደ በቃ ሴትዬቱ ራሱ ኮርቼ ነው የምትለው ማለት ነው። ኮርቼ ነው ምግብ ይዤ ተሄድኩ ኮርቼ ነው የምትለኝ ማለት ነው። አልሐምዱሊላህ እና ራሴን እያካበርኩ ሳይሆን ያኒ ለያዝ ነው አላማ መቼም ተጠንቅቀን መስራትን የሚያክል ነገር የለም ማለት ነው። እና ስለዚህ አሁን ይሄ ሶፍት ነው የሆነው ወላሂ ላዚም ሲበሉት እኔ እንጃ እንዴት ነው አድርገሽ ነው ሊጡን የምታወክ ነው የሚሉት። ግን ዝጋ ታደርጉት እኔ በአንድ እጄ ካሜራ ስለያዝኩኝ ያኔ ራቅ ስላልኩ ነው ማለት ነው እንጂ በጣም ነው የሚያምረው ሶፍት የሆነ ነው። ከዛ ይህንን እንደዛ አድርጌ ጋገርኩ። ከዛ እንደገና ደግሞ አይ እንደዚህማ ብዙ ነው የሰራሽው ለቤተሰቦች እምልካለሁ አለች። ከዛ ላከች። ቤትም ልጆቹ በሉ። ከዛ መጨረሻ ላይ ደግሞ ለኛ አረገኝ ለእናንተ ብቻ ነው እንዳልኩና ለኔም ከዛ ለእናንተ ብቻ ነው እንዳልኩና ለነሱ በቆሰርኩኝ። ከዛ ለኛ ደግሞ አሁን ይሄ እንደምታዩት በአንድ እጄ እኔ ደግሞ ቢገርማችሁ ማለት ነው ወላይ ላዚም በአንድ እጅ ስራ አይሳካልኝም። አሁን ሰው ሁላ በግራ እጁ ብዙ ነገር የሚያደርጋል። እኔ በግራ እጅ አስለን ምንም የምሰራው ነገር የለኝም ማለት ነው። እና በጣም ነው የሚያምረው፣ በጣም ነው የሚጥመው። እናንተም ሰርታችሁ ሞክሩት። ከዛ ለሳቸው እንደዛ አረኩና ደግሞ ሌላ ሳህን አዘጋጀሁኝ። ከዛ ሌላ ሳህን አዘጋጅቼ ለቤተሰቦቿ ወሰደች እላችኋለሁኝ። ግማሹን ቤት ግማሹን ውጭ ማለት ነው። ከዛ ለእናንተ ማንትን ስትሉ እኛም እንበላለን አለና ለኛ ደግሞ ይሄ ደግሞ በትልቁ አድርጌ ሰራላቸው አንድ። ከዛ ያን ሰርቼ ይሄን አበሰልኩኝ ላኩኝ። የሳቸው ልክ የሳበቃ ለኛ ደግሞ ይሄ ደግሞ እንደዛ አድርጌ ይሄ ለኛ ነው ማለት ነው። ይሄ ለኛ ሰራ። ወአለይኩም ሰላም አለ አንድ ሴትዮ መታ አስደነገጠችኝ እና ቪዲዮ ራሱ መስራቱን ረስቼ መለስኩ ማለት ነው። ይቅርታሽ በመሀከል ድምጽ አስገባሁኝ። ያው ያለ ሰላምታ ነው ችግር የለውም። እና እንደዛ አድርጌ ይሄን ደግሞ ለኛ መጀመሪያ ሊጡን ልጀርብ አልኩና ሊጡን ቆረጥኩት ማለት ነው። መጀመሪያ ሊጡን ላይ ቆርጬ ከዛ ጀብኑን ምናምን አረኩኝ። ከዛ ለኛ በሰልኩ። ከዛ እኛ ደግሞ ይሄ ደግሞ ለሰዎቹ ነው ያው ውስጥ የሚገባ ነው የሚያልነው ይሄ። ከዛ እንደዛ አድርጌ ይሄ ብታውት እኔ በነገራችን ላይ ስስት ታደርገዋለሁ እንትኑን ማለት ነው። ልክ እንደመጣሙ ስስት ታደርገዋለሁ፣ ግን ይወፍርብኛል። ምን እንደሆነ አላውቅም።
በጣም ነው የሚወፍረው ማለት ነው። ከዛ አርጌ እንደዚህ ደግሞ መልሼ ይሄንን ሰራሁና ከዛ ለመንደር የሚሄደው ማለት ነው። እንደዛ አርጌ እላችኋለሁ ውዶቼ፣ ማሮቼ፣ ፍቅሮቼ በቅንነት ሰብስክራይብ አድርጉኝ እላችኋለሁኝ እና ወዳችሁ ፈቅዳችሁ ቻናሌን ለምትጎበኙኝ ከልብ ከልብ ነው የማመሰግነው። ላይክ ሰብስክራይብ ማድረጋችሁን አትርሱ ውዶቼ። አሳድጉኝ እስከ 1000 አስገቢተው ምን ችግር አለው? ሀቂቀትን ምን ችግር አለው? አሁን ያኔ 1000 ብታስገቡኝ ምን ችግር አለው? ሀባይብ ስወዳችሁ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ ውዶችዬ። አይከፈልበትም ሀቂቀትን ማለት ነው፣ አይከፈልበትም እና አሳድጉኝ እላችኋለሁ ውዶቼ፣ ማሮቼ፣ ፍቅሮቼ፣ የኔ ውዶች። እንደገና እንደዛ አረኩኝ። አልሐምዱሊላህ ጨረስረስ አድርጌ ራቴን ከዛ ግማሽ ወደ መንደር ግማሽ ወደ ቤት እላችኋለሁ። ይሄ የመንደሩ ነው ማለት ነው እና አልሐምዱሊላህ ይሄንን ይመስላል እላችኋለሁ ውዶችዬ። ማሻአላ ተባረከላ። በጣም ነው የሚያምረው፣ በጣም ነው የሚጥመው። እንግዲህ ወዳችሁ ፈቅዳችሁ ወደ ቻናሌ ለጎበኛችሁኝ ከልብ ከልብ ነው የማመሰግነው። ሰብስክራይብ እና ላይክ ሼር እያደረጋችሁ አበረታቱኝ እላችኋለሁ ውዶችዬ። ከዛ እንትን ስለው እንትን ላረገው ፈልጌ ነበር ማለት ነው፣ ግን ሊጡ በጣም ሲነፋ አሳዘነኝና ተውኩት ማለት ነው። ሲያሳዝነኝ ተውኩት በነገራችን ላይ እላችኋለሁ ውዶቼ። ወዳችሁ ላይክ ሰብስክራይብ ማድረጋችሁን አትርሱ ሀባይቦቼ፣ ማሮቼ፣ ውዶቼ፣ ፍቅሮቼ፣ ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ፣ ሰላማችሁ ይብዛ፣ ሀገራችንንም ሰላም ያድርግልን እላችኋለሁኝ። በሰላም ለሀገራችን ያብቃን። እወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።